እናቴ ሌት ከቀመቼ ነው የሚታገባው ያለች ረፍት አሳጣችኝ። የከተማ ሴቶች ሜካፕ፣ ስልክ፣ ሶሻል ሚዲያ ቀኑን ሙሉ። ጥሩ ሚስት ማግኘት ከባድ ነው። እኔ የከተማ ሴት አልፈልግም። ወደ ገጠር ሄጄ ጨዋጻ ትሁት ሚስት አገባለሁ። እሷ ከተማ ህይወትን ታውቃለች ብሌ ነው። መማር ትችላለች። ይህ ሻወር ነው። አይ እየዘነበ ነው። የዝናብ ውሃ ልብስ በጣም ያጸዳል። ውሃውን እናጠራቅም። መጀመሪያ ልብሶች ከተሽ ከዛን ደቂቃ የፈለግሽውን ታርጊያለሽ። ከዛም ኦን ካደረግሽ ራሱ ያጥባል። እሺ ገባኝ። ላላላላ ዛሬ ሁሉንም ነገር አጽድቻለሁ። ባሌ ስመጣ ደስ ይለዋል። ሃና ምን አደረግሽ? ዛሬ ሁሉንም ነገር በደንብ አጽድቼ ነበር። በጣም ይቅርታ። እኔ ሁሉንም ነገር ካጸደው ደስ ይልሃል ብዬ ነው በደንብ ፍክት አድርጌ ያጸደውት። ኤሌክትሮኒክስ እንደዚህ አይታጠብም ሃና። የከተማ ኑሮና ስራ በጣም ቀላል ናቸው። ሁሉም ነገር በማሽን የሚሰሩት። ድረሺ ምንድነው ይሄ? ሂድ። የከተማ አውሬ ይለያል ማለት ነው። አውሬ ነው። እኔ እንደዚህ አይነት አውሬ አይቼ አላቅም። የከተማ አውሬ ይለያል ማለት ነው። ሃና ሮቦቱ ለምን አይሰራም? ተጣልቶኝ ነበር። አስተምሬዋለሁ። ይሄ ቤቱን የሚያጸዳ ሮቦት ነው። እሱ ራሱ ቤቱን ያጸዳል። እንግዲህ ቤቱን ይጠርጋል። እኔ አውሬም መሰለኝ፣ ግራ ገባኝ። በመጠረጊያ መተውት ከዛን ቆማ። አለማወቅ ኃጢአት አይደለም። ያልገባሽን ሁሉ ጠይቂ። እሺ። አሁን ገባሽ? አዎ። ደግሞ ይደክመዋል ብቻውን፣ እኔም ላግዘው እንጂ። አረ በተቃራኒው ነው ሃና። እቺ ስማርት ስፒከር አሌክሳ ትባላለች። ቆይ አሁን አዳምጪ። እኔ ማብራቱ እንድታጠፋና እንድታበራ እነግራታለሁ። አሌክሳ turn on the lights. Alexa on it. Just say Alexa play music. አሌክሳ ፕሌይ ሙዚቃ ባክሽ። አየህ እንግሊዝኛ ተምሬያለሁ። አሌክሳ ፕሌይ ሙዚቃ። ዛሬ እኔና አሌክሳ ሙሉ ቀን ሙዚቃ እያዳመጥን ዋልን። ደስ ይላል። ግን አማርኛዋን አላሻሻለች። ማን? አሌክሳ እስካሁን አማርኛ አትችልም። ሃና አንቺ ነሽ እንግሊዝኛ የምትማሪው እንጂ አሌክሳ አማርኛ አትችልም ለጊዜው። እኔም እንግሊዝኛ እማራለሁ፣ እሷም አማርኛ ትማራለች። አቤል ቤተሰቦቼን በጣም ናፍቆኛል። ለጥቂት ቀናት ወደ ገጠር እንሂድ? እሺ ነገ እንሄዳለን። ሃና መጣች። ጠግቤያለሁ። አመሰግናለሁ። አይ ገና አልበላህም። ሃና ስልኬ የት ነው? አቤል ይሄ የስልክ አላርም አይደለም፣ ዶሮው ነው። አቤል ወተትና እንቁላል ላምጣ ልሄድ፣ ቶሎ መለሳለሁ። እሺ? አይ እኔ አመጣለሁ። እሺ እስኪኔ እንግዲህ ጠብቀሃለሁ። ምን እየፈለግ ነው? ወንድሜ ምን እየፈለክ ነው? ሱቅ እየፈለኩ ነው፣ እንቁላልና ወተት ልገዛ። ይሄ አዲስ አበባ አይደለም። እዚህ ሱቁ ከቤታችን ጀርባ ነው። ላሟ ወተት ትሰጣለች፣ ዶሮ እንቁላል ይጥላል። ሁሉም ቤት ጀርባ ሱቅ አለ ማለት ነው። እንቁላሉና ወተቱ ሴት ነው? ሱቅ አላገኘውም። ከቤት ጀርባ ነው የሚገኘው ብሎኝ ነበር፣ ግን ምንም አይነት ሱቅ አልለየሁም።
እነሆ። እንዴ! በከተማ ሁሉንም ከሱቅ እንገዛለን። እዚህ ግን ሁሉም ነገር በየቤቱ ጀርባ አለ። እያንዳንዱ ቦታ የራሱ ጥበብ አለው።